ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙረያን ዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉም ሰላም ነው አልሐምዱሊላህ። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። እንደምታዩት እንግዲህ መጋረጃዎች ናቸው። እዚህ ጋር ሌሎች የከለር አማራጮችም አሳይቻችኋለሁ። ሲቀጥል እነዚህን የከለር አማራጮችን ለማግኘት የቴሌግራም የቻናል ሊንክ አስቀምጥላችሁና ወደዛ ገብታችሁ ማየት ይቻላል ማለት ነው። ለዛሬ ግን ይዤላችሁ የመጣሁት መጋረጃ በጣም የሚያምር በጣም የብዙ ሰው ምርጫ የሆነ መጋረጃ ነውና ከከለሩም ዲዛይኑም አዲስ ነገር ስለሆነ ነው ይዤላችሁ የመጣሁት። በጣም ነው የሚያምረው። ሲቀጥል ስለዚህ መጋረጃ ዋጋም የምነግራችሁ ነው የሚሆነው። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ የቻናሌ ቤተሰቦች ደግሞ ላይክ ሸር እያደረጋችሁ ለሌሎች እንዲደርስ አድርጉልኝ ማለት ነው። እንግዲህ እዚህ ጋር የምታዩት መጋረጃ ዲዛይኑም አዲስ ነው፣ ከለሩም እንዲሁ በጣም የሚያምርና ከለሩ የማይሰለች አይነት ከለር በጣም ድምቅ ያላለም አልፈዘዘም። እንዲሁም ደግሞ ዲዛይኑም በጣም የሚያምር ነው። ሲቀጥል እነዚህ መጋረጃዎች በጣም ቆይተዋል። በእርግጥ አዲስ ነገር አይደለም፣ ግን ሁልጊዜ ከለራቸውና ዲዛይናቸው እየተሻሻለ ነው የሚመጣው። ጥንካሬያቸው ደግሞ በጣም አሪፍ ነው። እንደምታዩት ገበሩ ለራሱ ከውስጥ በኩል ያለው ለራሱ ገበሩ በጣም ስስ የሚባል አይደለም፣ ተቀራራቢ ነው። ከላይኛው ጋር ውፍረቱ ተቀራራቢ ነው እና በጣም ነው የሚያምረው። በጣም ነው የወደድኩት። ከለሩን ስለወደድኩት ነው ቪዲዮ የሰራሁበት ማለት ነው። ያው እንግዲህ እንደምታውቁት አሁን ቤት ውስጥ ስለሆነ የምሰራው የማወጣቸውን እቃዎች ሁሉንም ቪዲዮ ለመስራት ስለማይመቸኝ አንዳንዴ ነው ያመቻቸው እንደዚህ የተለየ ነገር ሲኖር ለእናንተ ለማሳየት ይዤላችሁ የምመጣው ማለት ነው። እዚህ ጋር እንግዲህ የምታዩት መጋረጃ ቁመቱም ረጅም ነው። 3 ሜትር ሊሆን ትንሽ ነገር የቀረው ነው። ያው 3 ሜትር በሉት። ይሄ መጋረጃ በጣም ረጅም ነው። አንዳንድ ኳሊቲ መጋረጃዎች በጣም አጭር የሆኑና ቀጥለን የምንሰራው ቤት ውስጥ ሲሰቀል እያጠረ ተቀጥሎ ነው የሚሰራው። እነዚህ ግን መጋረጃዎች መቀጠልም አያስፈልጋቸውም፣ ረጅም ናቸው። በጣም ነው የሚያምሩ። ጥንካሬያቸውም እንደዛው። እዚህ ጋር የምታዩትን እንግዲህ መጋረጃ ለ3 ሜትር ለፍሬንች ወደ ጎንም ለ3 ሜትር ወደታች ቁመቱም ደግሞ 3 ሜትር ለሆነ ቦታ የተሰራ ነው ማለት ነው። ይሄ እንግዲህ መጋረጃ 7000 ብር ነው የሚሸጠው። ዋጋው 7000 ብር። ግን ያው ብዙ ጊዜ እንደምነግራችሁ የመጋረጃ ዋጋ ልዩነቱ ማለት ነው አንዳንዴ እኛ ጋር መተው ሲጠይቁ በጣም ውድ ነው መጋረጃሽ ምናምን ትሉኛላችሁ። ግን ያልገባችሁ ነገር ምን አለ መሰላችሁ? አሁን ለዚህ ለራሱ አሁን ለከስተመር እየሰራሁላት ይሄንን 7000 ብር ነው። እንደውም ለዚህም ነው ዛሬ ቪዲዮ ለመስራት የተገደድኩት ማለት ነው። 7000 ብር አገኘሁ ሌላ ቦታ። እኔ 8500 እና 8000 ስላት 7000 ብር አገኘሁ ሌላ ቦታ ስትለኝ በቃ እሺ ብዬ ከላይ ለ3 ሜትር ቦታ ቢሆንም የሚሰራው መጋረጃው ግን የምንጠቀመው መጋረጃ ብዙ ሜትር ነው። ከላይ የሚሰበሰብ አለ፣ ከላይ ተቆንጥጦ የሚሰበሰብ አለ። ሲቀጥል ከውስጥ የራሱ ገበር አለ። እሱ ሆኖ ብዙ ነው ሜትሩ። ግን ሜትሩ ከተቀነሰ ለቦታው እንዲበቃ አድርጎ ይሰራና ሜትሩ ይቀነሳል ማለት ነው። ለምሳሌ አሁን አጠቃላይ 10 ሜትር ወይ 9 ሜትር የምንጠቀም ከሆነ ወይ 7 ሜትር ይደረጋል ማለት ነው። እንደዛ ሆኖ ለቦታው እንዲበቃ ይደረጋል፣ በጣም ሳይሰበሰብ ማለት ነው። አንዳንድ ሰዎች በጣም እንዲሸበሸብ ይፈልጋሉ። አንዳንዶቹ ደግሞ ችግር የለውም ትንሽ ቆንጠጥ ተደርጎ ለቦታው ብቻ እንዲበቃ ይላሉ። አሁን እዚህ ጋር እንደምታዩት በጣም አልተሸበሸበም። ለዛም ነው 7000 ብር ለ3 ሜትር እንትን ቦታ የሚበቃ በዚህ ጨርቅ መጋረጃ 7000 ብር ነው የሰራሁላት ማለት ነው። ግን አንዳንዱ ስጠይቁ የውስጥ መስመር 8000 እና 8500 ካልኳቸው ምንድነው ልዩነቱ ብላችሁ እንዳይደናገራችሁ ማለት ነው። ለምን እናንተም ችግር የለውም በጣም ባይሰበሰብም በቂው ነው ለቦታው። ለ3 ሜትር ቦታ የሚሸፍን ከሆነና በጣም ሳይሰበሰብ ትንሽ ዲዛይን ካለው ልክ እንደዚህ እንደምታዩት ማለት ነው ይበቃል ካላችሁ ከዚህ በኋላ ለ3 ሜትር መጋረጃ በዚህ አይነት ጨርቅ በ7000 ብር የምሰራላችሁ ነው የሚሆነው ማለት ነው። በነገራችን ላይ እኔ ከዚህ በፊት እንደዚህ ሰርቼ ሞክሬው አላውቅም ነበረ። ለምን እኔ የምሰራው በደንብ ተሸብሽቦ በደንብ ውበት ኑሮት እኔ እንደ ራሴ እንደምፈልገው አድርጌ ሰርቼ ነበር የምሸጠው ማለት ነው። እኔ ራሴ ውበቱ ልክ እኔ ራሴ እንደምፈልገው እንዲመጣ አድርጌ ነበር ሰርቼ የሚሸጠው ማለት ነው። ግን አሁን አንዳንድ ቦታዎች እንደዚህ የዋጋ
መለያየት ሲመጣ ለምንድነው አንቺ የምታስወድጁ ሲሉኝ እስኪ ይሄ ነገር የኔም ቼክ ሳደርግ እንደዚህ ሜትር እየተቀነሰ እንደሆነ ገባኝ። ስለዚህ እናንተም የምትፈልጉ ከሆነ ያን ያህል አያስጠላም እንደምታዩት ቢያንስ የ1000 እና የ1500 ብር ልዩነት አለው ማለት ነው። ስለዚህ በደንብ መሸብሸብ የማትፈልጉ ከሆነ ልክ እንደዚህ ተደርጎ በ7000 ብር ይሰራል ማለት ነው። ይሄ ለ3 ሜትር ማለት ነው። ቁመቱ ያው 3 ሜትር ነው፣ አይቀነስም። ወደ ጎን ነው ሂሳብ የምናወጣው። ወደ ጎን ከ1 ተኩል ጀምሮ ለመስኮት አለ፣ ለ2 ተኩል ለፍሬንች አለ፣ ለ2 ሜትር ልክ እንደምትፈልጉት እናንተ ልኬት እኔ ሂሳብ ሰርቺ የምነግራችሁ ነው የሚሆነው ማለት ነው። ለምሳሌ አሁን ለ1 ተኩል ሆኖ 2 ተከፋች የሚፈልጓሉ። ልክ እንደዚህ ሆኖ ለ2 ተከፋች ከውስጥ ገበር ኑሮት ስንት ማለት ነው? 3500 ብር ማለት ነው። የዚህን ግማሽ 3500 ብር ማለት ነው። እና እንግዲህ እናንተ እንደምትፈልጉት አይነት ከለር፣ እናንተ እንደምትፈልጉት ሜትር መጠን የምትፈልጉትን መጋረጃ በውስጥ መስመር ባስቀመጥኩላችሁ ቁጥር ማዘዝ የምትችሉ ነው የሚሆነው ማለት ነው። የተለያዩ ከለሮቹንም መጀመሪያ በቪዲዮ መግቢያዬ ላይ ትንሽ ለማሳየት ሞክሬ ነበረ። ከዚህ በተጨማሪ ደግሞ የቻናሌ ሊንክ አስቀምጥላችሁ ነው የቴሌግራም፣ እዛ ውስጥ ገብታችሁ በጣም ብዙ አማራጮች አሉት። በጣም ጠንካራ መጋረጃ፣ በጣም ውድ ከሚባሉት 15000 14000 የሚሸጡ መጋረጃዎች አሉ። ግን ያ ኳሊቲነትን አይገልጽም። አንዳንዴ ውድ መጋረጃ ሲሆን ኳሊቲነትን ሳይሆን የሚገልጸው ጨርቁ የተገዛበት አገዛዙ ነው። ውድ ሲገዛ በውድ ነው የሚሸጠው። እና ደግሞ ፋሽን የሚባል ነገር አለ። ግን ደግሞ አንዳንዴ ፋሽንም እንዳለ ሆኖ ግን ጥንካሬም እና ውበትም ይቀድማል ማለት ነው። ለእኔ ግን እነዚህ መጋረጃዎች ሁሌም አንደኛ ናቸው። በቃ እኔ ለራሱ ለቤት ይጠቀመዋል። በጣም አሪፍ መጋረጃ ነው። ቀጣይ እንግዲህ ኢንሻአላህ እንደዚህ አዳዲስ መረጃና አዳዲስ ነገር ሲኖር ይዤላችሁ የሚመጣ ነው የሚሆነው። ቀጣይ ደግሞ እንግዲህ አዲስ ነገር ሲኖር ይዤላችሁ እመጣለሁኝ። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ።